የዳዊት ታሪክ ንጉሥ የሆነው እረኛ። መቅደም በጥንቷ ቤተልሔም ተራራማ መንጋ ከሰማይ በታች የሚሰማሩበት ከይሁዳ ነገድ የሆነ የእሴይ ልጅ ዳዊት የሚባል አንድ ወጣት እረኛ ይኖር ነበር። እሱ ከ8 ወንዶች ልጆች መካከል ትንሹ ነበር። ቁመቱ ትንሽ ቢሆንም በልቡ የበረታ። ወንድሞቹ ወደ ጦርነት ሲሄዱ ዳዊት በጎቹን ይጠብቅ ነበር፣ ለእስራኤል አምላክ ከከዋክብት በታች መዝሙር እየዘመረ እና ዓለም እረኛን ቢያይም እግዚአብሔር ግን ንጉሥ አየ። ቅባቱ በዚያም ዘመን ንጉሥ ሳኦል በእስራኤል ላይ ነገሠ፣ ልቡ ግን ከእግዚአብሔር ዘንድ ዘወር አለ። እግዚአብሔርም ነቢዩ ሳሙኤልን እንዲህ ብሎ ተናገረው፣ ተነስ፣ ቀንድህን በዘይት ሙላ፣ ወደ ቤተልሔምም ወደ እሴይ ሂድ፣ ከልጆቹ መካከል ንጉሥ ሰጥቼልኛለሁ። ሳሙኤል ታዘዘ። የእሴይ ታላቅ የሆነውን ኤልያብን ሲመለከት ረጅምና ጠንካራ ሳሙኤል ፊቱንና የቁመቱን ከፍታ አትመልከት፣ እግዚአብሔር ሰው እንደሚያይ አያይምና ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሳሙኤልም ከልጆችህ ሁሉ እዚህ አሉን ሲል ጠየቀ። እሴይም መልሶ ታናሹ ገና ቀርቷል፣ እነሆም በጎቹን ይጠብቃል። ዳዊትን ጠሩት። እርሱም በመጣ ጊዜ ቀይና ጀይኑ ያማረ የእግዚአብሔር መንፈስ ለሳሙኤል ይህ ነውና ተነስተህ ቅባው አለው። ሳሙኤልም በዳዊት ራስ ላይ ዘይት አፈሰሰው። የእግዚአብሔርም መንፈስ ከዚያ ቀን ጀምሮ በእርሱ ላይ መጣ። ዳዊትና ጎልያድ ጊዜ ያለፈ። እስራኤላውያን ከፍልስጤማውያን ጋር ሊዋጉ ሄዱ። የጌት ሰው ጎልያድም ቁመቱ 9 ጫማ ያለው ግዙፉ የሕያው አምላክን ሰራዊት ተገዳደረ። 40 ቀንም በእስራኤል ላይ ተሳለቀበት፣ ማንም ሊገጥመው አልደፈረም። ድቀን እሴይ ዳዊትን ለወንድሞቹ እህል ይዞ ወደ ጦር ሜዳ ላከው። ዳዊት የግዙፉን ቃል በሰማ ጊዜ መንፈሱ በቅዱስ ቁጣ ነደደ። እንዲህም አለ፣ የሕያው አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው? ሳኦል ቢጠራጠርም ዳዊት እኔ ባሪያህ አንበሳውንና ድብን መታው፣ ይህም ያልተገረዘ ፍልስጤማዊ ከነርሱ እንደ አንዱ ይሆናል። ከአንበሳና ከድብ መዳፍ ያዳነኝ እግዚአብሔር ከዚህ ከፍልስጤማዊ እጅ ያድነኛል። ሳኦልም ጋሻውን ሰጠው፣ ዳዊት ግን እምቢ አለ። ከወንዙ የወሰደው ወንጭፉን፣ በትሩን እና 5 ለስላሳ ድንጋዮችን ብቻ ነው። ጎልያድም ሳቀ፣ በአማልክቶቹም ሰደበው። ዳዊት ግን አንተ በሰይፍና በጦር ወደ እኔ መጣህ፣ እኔ ግን በእስራኤል ጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም ወደ አንተ መጣለሁ። ድንጋዩንም ወጋው፣ የግዙፉን ግንባሩ መታው፣ ጎልያድም በግንባሩ ተደፋ። እስራኤል በደስታ እልል አለች፣ ጌታ በእረኛው ልጅ እምነት ድልን ስለሰጣቸው። ዳዊትና ሳኦል። ከዚያን ቀን ጀምሮ ዳዊት በመላው እስራኤል የታወቀ ሆነ። ሳኦል ወደ ቤተ መንግሥቱ አመጣው፣ ዳዊትም በታማኝነት አገለገለው። የንጉሡን የተናደደ መንፈስ ለማረጋጋት በገና እየመታ። ዳዊትም ኃያል ተዋጊ ሆነ፣ ሕዝቡም ዘመሩ። ሳኦል 1000 ዳዊትም 1000 ገደለ። የሳኦል ልብ ግን በቅናት ጨለመ፣ የእግዚአብሔርም ሞገስ በእርሱ ላይ ነበረና ዳዊትን ፈራው። ሳኦል ጦሩን በዳዊት ላይ ወረወረው፣ ዳዊትም ወደ ምድረ በዳ ሸሸ። ነገር ግን ሳኦል በዋሻና በኮረብታ መካከል እንዳለ አውሬ እንዳደነው፣ ዳዊትም ንጉሡን አልዳም። 2 ጊዜ ዕድሉን አገኘ፣ አንድ ጊዜ በእንገዲ ዋሻ ውስጥ፣ አንድ ጊዜ በካምፕ ውስጥ በሌሊት። እሱ ግን እግዚአብሔር በቀባው ላይ እጄን እንዳልዘረጋ እግዚአብሔር ይጠብቀኝ። የዳዊት ምሕረት ሳኦልን አሳፈረው። ሳኦልም ከአንተ ከእኔ ይልቅ ጻድቅ ነህ ብሎ አለቀሰ። የንጉሡ መነሳት። ዓመታት አለፉ። ሳኦል በጊልቦዓ ተራራ ላይ በጦርነት ሞተ፣ ዳዊትም እጅግ አዘነለት። የይሁዳም ሰዎች መጥተው ዳዊትን ንጉሥ አድርገው ቀቡት። በኋላም እስራኤላውያን በሙሉ በእሱ አገዛዝ ስር ተባበሩ። ዳዊት የዳዊት ከተማ የምትባለውን ኢየሩሳሌምን አሸንፎ የቃል ኪዳኑን ታቦት በጭፈራና በደስታ ወደዚያ አመጣው። ሕዝቡም ከእግዚአብሔር እረኛዬ ነው የሚያሳጣኝም የለም በማለት ራሱ ዳዊት በወጣትነቱ ጽፏል። ሰላምም ምድሪቱን ሞላ፣ እግዚአብሔርም በጠላቶቹ ላይ ድልን ሰጠው። እግዚአብሔርም ከዳዊት ጋር ቃል ኪዳን አደረገ፣ ዙፋንህ ለዘላለም ይጸናል። ከዘሩም አንድ ቀን መሲሁ የዳዊት ልጅ ኢየሱስ ይወለዳል። ዳዊትና ቤርሳቤህ። ነገር ግን ታላላቅ ሰዎች እንኳን ይሰናከላሉ። አንድ ቀን ምሽት ዳዊት በቤተ መንግሥቱ ሰገነት ላይ ሄዶ አንዲት ሴት ስትታጠብ አየ። የኬስያዊው የኦርዮ ሚስት ቤርሳቤህ ምኞት ወደ ኃጢአት መራው።
ወሰዳት። እርሷም ጸነሰች። ዳዊትም መተላለፉን ሊሰውር ኦርዮን ወደ ጦር ግንባር ልኮ ተገደለ። ከዚያም እግዚአብሔር ነቢዩን ናታንን ላከው። እሱም የአንድን ሀብታም በግ የሰረቀ አንድ ሀብታም ሰው ምሳሌ ነገረው። ዳዊትም ተቆጥቶ ይህን ያደረገ ሰው ፈጽሞ ይሞታል እኮ አለ። ናታንም ከሰውየው አንተ ነህ እኮ አለው። ዳዊትም በምድር ላይ ወድቆ ተናዘዘ። እግዚአብሔርም በድያለሁ፣ በቤቱም ላይ ፍርድ ቢመጣም ጌታ ይቅር ብሎታል። ከሐዘኑ የተነሣ ዳዊት እንዲህ ሲል ጽፏል። አቤቱ እንደ ቸርነትህ ማረኝ፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። መዝሙረ ዳዊት 51 የቤተሰብ ሐዘን እና ዓመፅ። የዳዊት ቤት በጠብ ፈርሷል። ልጁ አምኖን እህቱን ትዕማርን በደላት። ወንድሟ አቤሴሎምም አምኖንን በመግደል ተበቀለባት። በኋላም አቤሴሎም በአባቱ ላይ ተነሳና ራሱን ንጉሥ አደረገ። ዳዊት የኬድሮንን ሸለቆ ሲሻገር እያለቀሰ ባዶ እግሩን ከኢየሩሳሌም ሸሸ። በስቃዩም ቢሆን እንዲህ አለ፣ በእግዚአብሔር ፊት ሞገስም ባገኝ ይመልሰኛል። በመጨረሻም አቤሴሎም በጦርነት ተገደለ። ዳዊትም በሰማ ጊዜ ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ሆይ፣ ለአንተ በሞትኩ ነው። የኃያሉ ንጉሥ ልብ እንደ ማንኛውም አባት ልብ ተሰበረ። መንግሥት ቢገዛም አሁንም ሰው ነበር። የመጨረሻዎቹ ቀናት። በእርጅና ጊዜ የዳዊት ጥንካሬ አልተሳካም። ልጁን ሰሎሞንን ንጉሥ አድርጎ ሾመው፣ ባረከውም። በመንገዱ ትሄድ ዘንድ ሥርዓቱንና ትእዛዙንም ትጠብቅ ዘንድ የአምላክን የእግዚአብሔርን ሥርዓት ጠብቅ። ዳዊትም በእስራኤል ላይ 40 ዓመት ከነገሠ በኋላ ከአባቶቹ ጋር አንቀላፋ። በዳዊት ከተማ ተቀበረ። መንግሥቱም በሰሎሞን ሥር ሆነ። የዳዊት ሕይወት የድልና የእንባ ነበር፣ የኃጢአትና የድነት፣ የእምነትና የውድቀት። ነገር ግን በሁሉም ነገር ልቡ እግዚአብሔርን ፈለገ። ከብዙ መቶ ዘመናት በኋላ መልአኩ ማርያም እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለምም ይነግሣል። ስለዚህም ከእረኛው ከቤተልሔም እርሻ እስከ ዘላለማዊው ዙፋን ድረስ የዳዊት ታሪክ በሕይወት ይኖራል። እግዚአብሔር ፍጹም የሆነውን ሳይሆን ፈቃዱን እንደሚመርጥ ማረጋገጫ ነው። ትዕቢተኞች ሳይሆን ትሑታን እና በተሰበረ ልብ የእርሱን ታላላቅ መዝሙሮች ይጽፋል። እናም የዳዊት የእረኛው፣ የጦረኛው፣ የገጣሚውና የንጉሡ ታሪክ እንዲህ ያበቃል። ንስሐ የነፍስ ተወድሶ ነው። ጌታም በእርሱ የሚታመኑትን አይተዋቸውም። ይህን ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። መልካም ቀን ይሁንላችሁ።